ሰላም ሰላም እንደምናላችሁ ክቡራትና ክቡራን የአውራ ክሊክ ቤተሰቦች፣ ዛሬችን አጥር ያለች ቪዲዮ ልስራላችሁ። በተለይ ስትሪም ያርድ ልትገቡ ስትሉ ማይካችሁን አስተካክሉ፣ ቪዲዮአችሁን አስተካክሉ፣ ወይም ደግሞ ማይክ ድምፁን ወይም ቪዲዮውን አስተካክሉ እያለ ለሚያስቸግራችሁ ልጆች እችን አጥር ያለ ቪዲዮ ሰርቼላችኋለሁ። እንግዲህ መጀመሪያ የምናደርገው ክሮምን እዚህ ጋር እንደምታዩት ክሮምን እንከፍታለን። ክሮምን ከከፈትን በኋላ እላይ እንደምታዩት እላይ ጋር እንደምታዩት እንትን አለ፣ 3 ነጠብጣቦች አሉ። እነሱን እነካለን። እሱን ከነካን በኋላ ወደ ታች ስንወርድ ምን እናገኛለን? ሴቲንግ የሚል እናገኛለን። አያችሁት አይደል? እዛ ጋር ሴቲንግ የሚል አለ። ሴቲንጓን ከነካን በኋላ ድጋሚ ወደ ታች ስንወርድ ሳይት ሴቲንግ የሚል እናገኛለን። ሳይት ሴቲንግ የሚለውን ስንነካ እዚህ ጋር እንደምታዩት የተለያዩ ሴቲንጎች አሉ። ከነዛ መካከል አንዱ ሳውንድ ወይም ደግሞ ድምፅ ነው። ቪዲዮ አለ እንደምታዩት። ስለዚህ ድምፅ ማስተካከል ስትፈልጉ እሱን ትከፍቱና እንደምታዩት አሁን የኔ ኦን ሆኗል። የእናንተ ምናልባት ወደዚህ ጠፍቶ ከሆነ ታበሩታላችሁ ማለት ነው፣ ቪዲዮም ማለት ነው። ከዛ እንግዲህ ለምሳሌ እኔ ስትሪም ያርድ ስለምገባታች የስትሪም ያርድን አይታችሁታል አይደል? እዛ ጋር ያለውን ስትሪም ያርድ ምን አድርጌለታለሁ መሰለኝ? ስትሪም ያርድ ላይ ስገባ ድምፅ እና ቪዲዮ መጠቀም እንድችል ኦን አድርጌዋለሁ፣ ከፍቼዋለሁ ማለት። ስለዚህ ይህንን የቪዲዮን እንዲ ኦን ካረጋችሁ በኋላ ተመልሳችሁ ትወጡና ደግሞ ኦዲዮ የሚለው ወይም ሳውንድ የሚለው ጋር ትሄዱና እሱንም ትነኩታላችሁ። ሳውንድ ወይም ኦዲዮ የሚለው እቺን መጠቀም ትችላላችሁ ማለት ነው። በዚህ አይነት መልኩ መፍትሄ ትሰጣላችሁ። አመሰግናለሁ። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን ከአክብሮት ጋር ጠይቃለሁ። መልካም ጊዜ ይሁንላችሁ። ቻው።